በሕይወት አስቸጋሪ ነገር አጋጥሞ ያውቃል? ይህ ለምን በእኔ ላይ ሆነ ብለህ ጠይቀሃል? ምናልባት ስራ አጥተህ ሊሆን ይችላል፣ ከሰዎች ጋር ያለ ግንኙነት ተቋርጦ ይሆናል፣ ወይም ትልቅ ውድቀት አጋጥሞ ይሆናል። ግን በጣም አስቸጋሪው ጊዜ እንኳን ወደ ታላቅ ነገር ሊያመራ እንደሚችል ብነግርህስ? እንኳን ወደ ዛሬው ቪዲዮ በደህና መጣህ። ሁሉም ነገር ለበጎ ነው። እግዚአብሔር ፈተናዎችን ወደ ድል እንዴት እንደሚቀይር፣ ከትግል በኋላ ስለማደግ ምን እንደሚል እውነተኛ የሕይወት ታሪኮችን እያነሳን በመጀመሪያ ስህተት የመሰሉ እውነቶች ወደ አስደናቂ ውጤቶች እንዴት እንዳመሩ እንመረምራለን። የገጠሙ እውነቶች ተስፋ መቁረጥ ስሜት ውስጥ ከከተቱ ይህ ቪዲዮ ለአንተ ነው። ወደ ውስጥ እንዝለቅ። የመጽሐፍ ቅዱስ እውነት፣ እግዚአብሔር ሁሉንም ነገር ለበጎ ይሰራል። እግዚአብሔር በሕመማችን ውስጥ ዓላማ እንዳለው አስታውስ። ሁለት ቁልፍ ጥቅሶች እነሆ። ሮሜ 8:28 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ማየት ባንችልም እግዚአብሔር ትግላችን ወደ ትልቅ ዕቅድ እየሸመነ ነው። ኦሪት ዘፍጥረት 50:20 እኔን ልትጎዱኝ አስባችሁ ነበር፣ ነገር ግን እግዚአብሔር አሁን እየተደረገ ያለውን ለመፈጸም ይኸውም የብዙ ሰዎችን ሕይወት ለማዳን ለበጎ እንዲሆን አስቦ ነበር። ክህደት፣ ባርነት፣ እስር ቤት፣ የዮሴፍ መከራ አንድን ሕዝብ ለማዳን አስችሎታል። ስነ ልቦናዊ እይታ። ጥናቶች እንደሚያሳዩት ችግር ወደ አዎንታዊ ለውጥ ሊያመራ ይችላል። ከአስቸጋሪ ልምዶች በኋላ ሰዎች ብዙውን ጊዜ ጥልቅ ጥንካሬ ያገኛሉ። ቅድሚያ የሚሰጣቸውን ነገሮች እንደገና ማየት ይጀምራሉ። ውድቀታቸው ከሰጣቸው ስሜት የተነሳ ለሌሎች ርኅራኄ እንዲሰጡ ይሆናሉ። ለምሳሌ በካንሰር የተረፉ ሰዎች ላይ የተደረጉ ጥናቶች ብዙዎች ለሕይወትና ለጠንካራ ግንኙነቶች አዲስ አዎንታዊ እይታ እንዳዳበሩ ተረጋግጧል። ለዛሬ አንድ ታሪክ እነሆ። አሮን ራልስተን በሕይወት ለመትረፍ ክንዱን የቆረጠ መንገደኛ። እንደ ኤሮፓውያን አቆጣጠር በ2003 አሮን ራልስተን በብሉይ ጆን ካንየን ዩታ በሚባል በረሃ ውስጥ ብቻውን በእግሩ እየተጓዘ ነበር። አንድ ድንጋይ በድንገት ተንከባሎ ቀኝ እጁን ከቋጥኝ ግድግዳ ጋር አጣብቆ ያዘው። ለ5 ቀናት ያህል በካሜራው ላይ የመጨረሻ ጊዜያቱን ያሳለፈበትን ጊዜ እየመዘገበ የተረፈውን ውሃና ምግብ እየቀመሰ ራሱን ነፃ ለማውጣት ታግሏል። 800 ኪሎ ግራም የሚመዝነውን ድንጋይ ለማንቀሳቀስ ያደረገው ሙከራ ያልተሳካለት ራልስተን የሰውነት ድርቀት፣ ዲሃይድሬሽን እና የተስፋ መቁረጥ ስሜት ተፈጠረበት። የሆነ ነገር ካላደረገ እንደሚሞት የተረዳው ራልስተን በማይታሰብ ውሳኔ ወሰነ። የራሱን አጥንት ሰበረ እና ይዞት የነበረውን ቢላዋ ተጠቅሞ እጁን ቆረጠ። ራሱን ነፃ ካወጣ በኋላ የሚረዳው ሳያገኝ በገደል አፋፍ ላይ ብዙ ኪሎ ሜትሮችን ተጉዟል። የራልስተን ስቃይ አሰቃቂ ቢሆንም ተከትሎት የመጣው ያልተጠበቀ መልካም ነገር የታሪኩ የተስፋ ብርሃን ሆነ። ሕይወትንም ማዳን። የእሱ ልምድ ለእግረኞች የተሻሻለ የደህንነት ግንዛቤ እንዲፈጠር አድርገዋል። ለአካል ጉዳተኞች ጥብቅና መቆም። እሱ አበረታታች ተናጋሪ ሆነ። ሌሎች አካላዊና ስሜታዊ ትግሎችን እንዲጋፈጡ አነሳሳ። የታደሰ ዓላማ። ራልስተን በኋላ ገባ፣ አባት ሆነና ሁሉንም የኮሎራዶ 14000 ጫማ ከፍታዎች ክብር ሰብስበዋል። አሳዛኝ ሁኔታ ወደ ድል እንደሚያመራ አረጋግጧል። ራልስተን ወደ ፊልም በተቀየረው በሮክና ሃርድ ቦታ መካከል ቢትዊን አ ሮክ ኤንድ ሃርድ ፕሌስ ባለው ማስታወሻው የሚከተለውን አንጸባርቋል። ይህ ድንጋይ ስጦታ ሰጠኝ፣ ሕይወቴን መልሶ ሰጠኝ። ክስተቱ ለራልስተን አዲስ ጅምር ሆነ። ይህ በጨለማ ውስጥም ቢሆን ነገሮች ለበጎ ሊገለጡ እንደሚችሉ ማረጋገጫ ነው። መጥፎ ሁኔታ ሲያጋጥምህ የሚከተሉትን ጠይቅ። ከዚህ ምን መማር እችላለሁ? ይህ እንዴት ወደ ተሻለ ደረጃ ሊያመራኝ ይችላል? ይህን ተስፋ መስማት ያለበት ሌላ ማን ነው? ወዳጄ ሆይ፣ አስቸጋሪ ወቅት ላይ ከሆንክ ተረጋጋ። እንቅፋት የሚመስለው አምላክ አንተን እያዘጋጀ ሊሆን ይችላል እና ይህን እውነት በሕይወትህ ካየህ
ዛሬ አንድ ሰው አበረታታ። ላይክ፣ ሰብስክራይብ አድርግ እና ደውሉን ተጫነው። ምክንያቱም በሚቀጥሉት ቪዲዮዎች ሌሎች ታሪኮችን እናወራለን። መቼም እንዲያመልጥህ አትፈልግም። አስታውስ፣ ሁሉም ነገር ለበጎ ነው። በሚቀጥለው እንገናኝ።